የራት ግብዣዬን አረሳሽውማ? አንተ ቤት አይደለም የምመጣው? አረሳሁትም። እሺ ደህና ዋይልኝ። አንተ ቆንጆዬ ልጅ ምን ይሆን የምትሰራው? ደላላ እንደሆንኩኝ ዛሬ ነግርሻለሁ። ግንባርሽ ራሱ እኮ ግንባር ቦታ ነው የሚመስለው የኔ ውድ። ውበትሽ ፊቱ ወደ ፀሐይ መውጫ ምስራቅ የዞረን ለሽያጭ ወጣ ውብ አፓርትመንት ይመስላል። በአካል አይናፋር ነህ ልበል? እንደዛ ነገር። ሴት አስመጣህ አታውቅማ? አይ እሱስ ከሴት አልፎ ወንድ ማሰምጣለሁ። ወንድ ምን ማለት ነው? ስራዬ ነው። ምንድነው ስራ? ደላላ ነኝ። ታዲያ ምነው ፀሐይ አላጠቆረህም? የምን ፀሐይ? ያው የደላላ ስራ በፀሐይ መዞር ይበዛዋል ብዬ ነው። ወይ እኛ እንኳን ፀሐይን የምናውቃት ጸሐፊያችንን ወይዘሮ ፀሐይን ብቻ ነው። እናንተ እነማን ናችሁ? አሹ ጠቅላላ የኮሚሽን ስራዎች እንባላለን። ቦሌ ቡልቡላ 93 ማዞሪያ ቅዱስ ብዙአየሁ የገበያ ማዕከል አንደኛ ፎቅ ላይ እንገኛለን። ምን አላችሁ? ወልደሽ ከብደሽ የምትኖሪባቸው የመኖሪያ ቤቶች በአፓርትመንት ብቲ በቪላ አማራጮች ኪራይ ቢያስፈልግሽ አለያም በሽያጭ። እጭ ምን ነው ምላሴን ነከስኩት። እኔን የሚያሰኙ ባዶ ቦታዎች፣ ለድርጅት ለሞል ለአፓርትመንት መገንቢያዎች፣ ጥንቅቅ ብለው ያለቁ ህንፃዎችና መጋዘን ተፈርሾም አለ። ተፈርሾ በሽያጭም በኪራይም ማለቴ ነው። በከተማዋ በአራቱም አቅጣጫ ላይ ያሉ ቦታዎች፣ ህንፃዎችና ቤቶች እኛ ጋር ተሰንደው ይገኛሉ። አንቺ ብቻ አንዴ ቢሮአችን ነይ። ፀሐይ ሳይነካሽ የምትፈልጊውን ቲቪያችን ላይ እናሳይሻለን። የወደድሽውን ትገዣለሽ፣ ያማረሽን ትከራያለሽ። እሺ የድርጅታችሁን ስልክ ስጠኝ። ይሄው ስልካችን፣ ይሄው ቴሌግራም ቻናላችን እና ቲክቶክ አካውንታችን። አመሰግናለሁ። ስትሽኮረመሚ ስለ ቤተ ሞላ ጂፕላስቱ ቤት ነው የምትመስል።